ኔክታን ግን አያችኋት? በቃ የሌለ ተረጋግታለች። የሚሉ ጭፈራ ነው። የምን በዓል ነው? አፈቀርኳት ብዬ ፍሬ ነገርኩት ለአባቴ። እስቲ አባትህ ፊት ይሄንን እንደዚህ ፊት እያወጣ እስቲ ነገር በጥፊ እብድም ጅልም ነው የሚያደርግ። የኔውን እንዴት ናችሁ? ሰላም ነው? አማን ነው? በዓል ጥሩ ነበር? እንዴት አልነበ? ሳምንታችንን ጠብቀን እንግዲህ ተከስተናል። ዛሬም በተለያዩ ቪዲዮዎች እናለቅጣለን። ይለገጣል ነው የምልህ፣ ይለገጣል ነው የምልህ። ያራዳልኝ እዚህ ጋር ምንድን ነው የሚለው? ይለገጣል ነው የምልህ። ያራዳለች ይለገጠዋል ነው የምልህ። ይለገጠዋል ነው የምልህ። ጠጋ በሉ ነው አንዴ ሰብስክራይብ አድርጉት። ሰብስክራይብ እያደረጋችሁ አሪፍ ነው እኮ አሁንም አሪፍ ነው፣ ግን ሰብስክራይብ አድርጉት እሺ። አይገርም? ሰልፊ ስለምቀርጽ ነው እሺ። ሸውራር የምለው ለማንኛውም ጸዴ ቪዲዮዎች ይዘናል። በደንብ እናለቅጣለን፣ የተሰማንን እናወራለን፣ እንናገራለን። እናንተም በኮሜንት ሀሳብ ትሰጣላችሁ። ኮሜንት ላይ ምን አለኛ ነው ራስ ቀልደ ራስ ትስቃለህ እንዴ አለኝ። አእምሮ ይነካው። ከዛ ምን አደረኩ? ያውን ቪዲዮውን ይዩት። ራሴ እየቀለድኩ ራሴ እየሳኩ ዋይ ለመቀነስ ግን እሞክራለሁ። በቃ እዚሁ አጥንቼው ስላልሆነ ገባችሁ? አጥንቼ ቢሆን ሳቄን ዋጥ አደርጋለሁ። እንዴት እዚሁ ነው እኮ የመጣልኝን ስለማወራ ክፍታፍ ስለሆንኩ ያስቀኛል የራሴ ወሬ። ደዛ ነው ተረዱኝ። ብቻ ወደ ቪዲዮ የምር እየሄዳችሁ የምር እኔ ግራ ግብት የሚለኝ ማለት ነው። በፊት እንደ አይነት ነገር አናይም ማለት የለም እንደ አይነት ቪዲዮ ምናምን። እኔ አሁን ላይ ምንድን ነው ግራ እየገባኝ ነው ማለት ቀላል ስለሆነ ነው ለመልቀቅም ለምንም ቀላል ስለሆነ እየደረሰን ነው ወይስ አሁን ላይ እንደው ስግጥናችን እየወጣ ነው? እንደ የመጨረሻው ዘመን ስለደረሰ ስግጥናችን በቃ ከጠፋን አይቀር በደንብ ስግጥ ብለን እንጥፋ ነው በቃ ምድር እናስጨንቃት ነው። አልገባኝም። ምን የሚሉ ጭፈራ ነው? የምን በዓል ነው? እውነት የምን በዓል ነው እንዴ? አይደለም ከወንድ ጋር ከሴት ጋር አይጨፈርም። የጭፈራ ከሴት ጋር እንዴ ፐብሊክ ያው ሲጀመር ይሄ ጭፈራ አይደለም እንትኑ። አረ በቃ አይ ይብቃ ይሄ ቪዲዮ። ከዚህ በላይ ከተነተንኩ እስታለሁ። ወደ መንገድ በቃ ይቀየራል። እንዲህ ነው የሚሄደው። እንዲህ ጥሩ አይደለም። ይቅር በቃ ይቅር። ብቻ ፍቱ። ይቅርባችሁ። እንዲህ አይነት ቪዲዮ አትፖስቱ። እስቲ አባትህ ፊት ይሄንን እንደዚህ ፊት እያወጣ እስቲ ነገር በጥፊ እብድም ጅልም ነው የሚያደርግ እንዴ። በቃ ጭራሽ ዘፈኑን እኮ ልውጥ ነው ያደረገው። የእውነት ልውጥ በቃ የቸከሰፈን ያስመሰልከው። ያ ሞራል የለም ምን የለም በቃ እንዴ። ቅንድብ እንደዚህ ይሰቀላል? እንዲህ ነው የምችሉት? ሶሪ እንግዲህ በእያንዳንዱ ኤፒሶድ ዝም ባለች። አብረን ካልሰራን ነው ይሆናል እንግዲህ። እኔ ቋንቋውን ብዙም ስለማልችል አብረን ካልሰራን ይሆናል እንግዲህ። ራስዎን አደም ሌላ አይደለም ወይ? አረ ዝም ለስንት ቀን ነው የሚኖረው? ለ4 ሰዓት ነው እንደሚኖረው። እንዳልዋረድ ደግሞ የተማሩ በተውጤ ቆርጠው እንዲህ እያሉ እንዳይሰሩብኝ። ለማንኛውም እህታችን ማን ነው ወንድማችን አሪፍ ነው። ቆፍጠን በል ቅንድብህን አትስቀለው ምናምን። ፊልተሩን ቀይረው ኖርማል አድርገው። እንዴ ኖርማል አድርገው ፊልተሩን። እኔ ተሳቀቅኩ ላንተ እውነት። ደግመህም አታይ እንዴ? ስልክህን ሰርቀው ነው የምር ስልክህን ሰርቀው ፖስት አድርገውብህ ነው። ምንም አይደለም።
ደስ ይላል ያሰብኩት ተሳክቷል። ኔክታን ግን አያችኋት? በቃ የሌለ ተረጋግታለች። የምር አትል ነበር አብዛኛው ቪዲዮ ላይ ካያችኋት ምላሷ ውጭ ነው። በቃ አልረገጠላትም ነበር። አሁን ይገባላል፣ ትረጋጋለህ። አይ አሪፍ ነው፣ ደስ ይላል። ያው እንግዲህ ኔክታ ልጅ ወልዳ ድጋሚ የኔክታን ደግሞ ልጆች አስጠቅተህ ኔክታን አያት እንደምታረጋት እኔ ሙሉ ተስፋ አለኝ። ሙሉ የኔክታን ዘር እኔ እንጃ፣ እኔ በጣም የምታስቀጥለው እንደሆነ አውቃለሁ። በደንብ ነው የምታስቀጥለው፣ አምንብሃለሁ። በቃ ኔክታ ውሻ ብቻ አይደለም የወለደችው፣ አሁን ላይ ብር ነው የወለደችው። ለሌላው ሰው ውሻ ነው የወለደችው፣ ለአንተ ብር ነው፣ እናውቃለን። እንኳን ደስ ያለ። እንግዲህ ስትታረስ የምትበላውን ደግሞ አሳየን። የዛሬ ውላችን ከጓደኞች ጋር ፈታ አለን ካሉም በኋላ እንግዲህ ጓደኞቹን ቻው እንገናኛለን አልኩት። ከዛ ጉዞ ጀመርኩኝ። በቃ ጉዞ ጀመርኩኝ ጉዞ ጀመርኩኝ። የእግር ጉዞ ነው። ከዛ ባጃጆች ስለነበሩ መኪናዎች ስለነበሩ ካሳለፍኩኝ በኋላ እኔም ማለፍ ጀመርኩኝ ጉዞ ጀመርኩኝ። ደከመን ቢሆንም ግን ደረስኩ። ደራራው ቁጥር 2 ኮፍ ደረስኩኝ። ከዛ እንግዲህ ቤት ጥቅጥቅ ያሉ ሰዎች ነበር። ከዛ አልፈራውም፣ ቀጥታ መጣው። ከዛ ቦታ መርጬ ቁጭ አልኩኝ። ከዛ ሰከንድ ሳልቆይ አስተናጋጆች መጡና ምን ልታዘዝ? ቡና አልኩት። አረ አስተናጋጆች ፍጥነት አይቆዩም። ሰው መያዝ ይችላል፣ ከስተመር መያዝ ይችላል። ምርጥ ደንበኞች ናቸው አልኩት። ከዛ ቡና ለመጠጣ ጋጋው። ከዛ ቀዳች ቡና እንግዲህ አማሰልኩኝ። ከዛ በሱካር ነውና ቡና የምጠጣው። ሱካሩን ቡና ካማሰልኩኝ በኋላ ከዛ ቡና ጠጣው። አንደኛ ብሎ የምር አንደኛ የእግር ጉዞ ነው። ጀመርኩኝ በእርግጠኝነት ማለት ነው። እነዚህን ቃላቶች የሚደጋገሙ ቮይስ ኦቨሩና የቪዲዮ ርዝመት አልመጣጣም ብሎት እሱን ለመሙላት ነው። እርግጠኛ ይመቸው። ፓርቲቱ እንፈልጋለን። የእውነት በጣም በርችልን ብራዘር፣ በጣም ጸዴ ነው። በቃ በጣም ተመችቶኝ ነው ያየሁት። የምር ተመችቶኝ ነው ያየሁት። ቀጣይ ፓርት እንፈልጋለን። ያው እየፈለግን ነው። ቀጣይ ፓርት እንድለቅልን እየፈለግን ነው። እንፈልጋለን። በቃ እንፈልጋለን። ውይ እችሊ ስታምር ስትባይ፣ ወይ በአካል እኮ ብዙም አይደለችም። ፊልተሩ እኮ ነው። እስቲ ዩዝ ደ ሴም ፊልተር። እሷ የምትጠቀመውን አይነት ፊልተር ራሱ ነው ተጠቀሚና እስቲ አንቺ ፖስት አድርጊና እንይሽ። የምር እየሄድክ የምር እንዴ ማለት እንትን ነው። አትለየም። ድምፅ የወንድ ድምፅ መስሎ ሆኖ ደግሞ አክትህ ምንድን ነው እንዲህ የምትለው? አንደኛ ጥፍሬን ቁረጠው። ምንም ጀርም ማጠራቀሚያ ነው የሚሆነው። ምንድን ነው ወይ ታዲያ ለምን ተቆርጠ ሙሉን አትለጠፈውም? ለምን አትሰራም? እየሄድክ የምር እየሄድክ ምን አይነት ሰው ነው ግን የሚመጣብን? የምር እንዴ ቆፍጠን በል ብራዘር ልበለው። ቆፍጠን በል ብራዘር፣ ቆፍጠን በል እንዴ። ወንዱን ደግሞ ሚጥሚጣ በደንብ አድርገህ ብለህ ሚጥሚጣ ይኸውልህ፣ እንደ ወንድ ኮንስተር ብለህ አዋዜውንም ዳጣውንም ጨምረበት ላይ ብላ ቆፍጠን ካረገ ምናልባት እንዴ ስርዓት ያዝ። እውነት ቁረጠው ይሄን ጥፍር። መቀዳይ ወደ ስራ። በእርግጠኝነት የዋናው ድምፅ ባለቤት እንደዚህ አክት አላደረገች።
እንዴት ነው የሚችሉበት? አንዳንድ ወንዶች ግን እንዲህ ቅንጥስጥስ ማለት እንዴ ፋራ ናቸው እንዴ? አሰግቶ በቃ ተው ፍቱ። ቆፍጠን በል በቃ ወንድ ሆነ ነው የተፈጠርከው፣ እንደ ወንድ ኑር። ተረቁ አስተላል ደጋሪ አረ ያምር እየሄድክ ወይ እየሄድሽ ይሄን ፀጉር የሰራሽ በአሚር ነው እንዴ ያጣበቃችሁላቸው? እንዴ ቢያንስ የሆነ ፎቶ እያያችሁ እንኳን አታመሳስሉትም? በቃ አልሆን ካለ እኮ አንዳንድ ነገር በቃ ላይመጣ ይችላል። በቃ አንዳንድ ነገር ላይሆን ይችላል። በቃ ስለዚህ እንደሌላው ከኋላ ሄዶ አንድ ላይ ተይዞ ስርዓቱን ይዞ ይኑር። መጥቻ አልለጠፍም ከግንባር ጋር በቃ ወዳጅነት አልፈጥርም የሚል ከሆነ ለምን ታስጨንቁታላችሁ? አታስጨንቁት። ከኋላ ይሁን ይመቻችሁ። ግን ደስ ይላል፣ ያር ደስ ይላል። እቺና ዘእምዘሽ አየንልሽ ይባላል። ይመቻችሁ። ጸዴ ቤተሰቦች እንግዲህ የዛሬው ቪዲዮአችን እነዚህን ይመስሉ ነበር። እንግዲህ ተወዱታላችሁ ብዬ ተስፋ አደርጋለሁ። በቀጣይ ሳምንት ደግሞ በተመሳሳይ ሰዓት እንገናኛለን። እናንተ ብቻ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ኮፒ የቲክቶክ አመል የመጣ ደውሏን እየተጫናችሁ ሐሙስ ሁሌ ፈታ እንላለን፣ እናላግጣለን። በቃ ይሄው ግን ቪዲዮ ላክ አድርጉሽ። ቪዲዮ ላኩ እንጂ ቪዲዮ ቲክቶክ ላይ ላኩልኝ። ይሰራበት የሚባለው ይሰራበታል። ይቅርታ ያው ትረዱኛላችሁ። የበዓል ሰሞን ነው። ሆዴ ቅባት አልለመደም። አንዳንድ ቅባቶች ውጪ ነፍስ ግቢ ነፍስ እያሉ ወደ ጉሮሮ የሚመጡበት ሁኔታ ስላለ ነው። እሱ ነው ትንሽ ያስቸገረኝ። እየበላችሁ እያያችሁኝ ያላችሁ በጣም ይቅርታ። እኔ እንደምትበሉ አላውቅም። ምክንያቱም እኔ የቀረጽኩት ምሳ ሰዓትና መክሰስ ሰዓት መሀል ላይ ነው። ለዛ ነው በጣም ነው የምናፍቁ። እንደው እንዲሁ ቪዲዮ እንደበራ ሁላ ሳምንት ቢደርስ ደስ ይለኛል፣ እንዲህ እየተያየን። ግን ምን ያደርጋል የጊዜ ጉዳይ ሆነና ልንለያይ ነው። ለማንኛውም ይመቻችሁ ጋይስ። ቀጣይ ሳምንት ደግሞ በሌሎች ቪዲዮዎች እመጣለሁ። ይመቻችሁ።